ምንድነው የተሰማው? የክህደት ጥቁር ጥላ 7 ዓመቱ ታዳጊና የጨካኙ አጎት ታሪክ። ደቡብ ሱዳን በረሃዎች ውስጥ አንዲት እናት የልጆቿን ሕይወት ለመቀየር ከወገቧ ታጥቃ ትለፋለች። ስሟ ዮርዳኖስ ይባላል። እሷ በሰው ሀገር መከራዋን የምታየው በትግራይ ደባቡና ምድር እናቷ ጋር ትታቸው ለወጣቻቸው 2 ፍሬ ልጆቿ ብላ ነበር። ነገር ግን ካደገችበት ስጧ አባት የበላ ካደገው ወንድሟ እንዲህ ያለ የክህደት ሰይፍ ይመዛል ብላ ለአፍታም አላሰበችም። ባለፈው ዓመት ሐምሌ ወር ላይ ያ የማይታሰብ ክፉ ቀን መጣ። 7 ዓመቷ ልጇ ያ ንጹህ ታዳጊ ገንዘብ ጥማት በታወሩ ጨካኞች እጅ ወደቀ። አጋጆቹ ዮርዳኖስን ስልክ በመደወል ልጅሽን ከፈለግሽ 2 ሚሊዮን ብር አምጪ የሚል መርዶ አረዷት። እናትነት በሰው ሀገር ባዶ እጇን ሆና ጮኸች፣ ለመነች። በስተመጨረሻም እዚያም በላይ የቻለችውን 600 ሺህ ብር በልጇ ነፍስ ፋንታ ላከች። ነገር ግን አጋቾቹ የሰው አውሬዎች ነበሩ። ቀሪውን 400 ሺህ ብር እስክትልክ ድረስም እናቲቱን በስልክ እያሰቃዩት ባለበት ቅጽበት ሕፃኑን አስቀድመው ገድለውት አስክሬኑን ቱቦ ውስጥ ጥለውት ነበር። ዮርዳኖስ ልብ ላይ የደረሰው ትልቁ ቁስል ግን ወንጀለኛው ሲያዝ የታየ እውነት ነው። ጀሎን የመራው የገዛ እህቱን ልጅ የገደለው እህቱን እንድትጠብቅ ያመነችው የገዛ አጎቷ ክብሮም ሆኖ ተገኘ። የአውሬ ልጁ ጠፍቶ በሚፈለግበት ወቅት ምንም እንዳልተፈጠረ ሁሉ ከቤተሰብ ጋር አብሮ ሲያለቅስና አብሮ ሲፈልግ የነበረ አስመሳይ ነበር። ፍትህ ግን አልዘገየችም። ደቡብና ፖሊስ ባደረገው የባንክ እንቅስቃሴ ክትትል ወንጀለኞቹ ተያዙ። ሰሞኑንም ፍርድ ቤት በዋናው ጉዳይ ላይ የሞት ፍርድ፣ በተባባሪዎቹ ላይ ደግሞ የ25 ዓመት እስራት በይኗል። ዮርዳኖስ ልጇን ብታጣም የገዳዩ መቀጣት በልቧ እፎይታን ሰጥቷታል። ዛሬ ላይ ቆማ የምታሳልፈው ምልክትም ግን አንድ ነው። ገንዘብ ጥማት የታወሩ አውሬዎች የህፃናትን ህይወት እንዳያጠፉ መንግስትና ማህበረሰቡ በጋራ እንዲቆም ጥሪ ያቀርባለች። ለእናቱ መጽናናትን እንዲሁም ደግሞ ለልጁም እረፍትን እንመኛለን። ይህ እጅግ አሳዛኝ ድርጊት ነው። እናንተም ልታወግዙት ይገባል። ሌሎች አዳዲስ ወቅታዊ መረጃዎችን ለማግኘት ፎሎ ማድረግ